ጤና ይስጥልኝ። የሰው ልጅ በስኬት በእውቀትና በተለያዩ ነገሮች ምክንያት ለምን እንደሚሰክር ማወቅ የምትፈልጉ ከሆነ The Laws of Human Nature ከሚለው መጽሐፍ ላይ 11ኛውን ህግ The Law of Grandiosity የሚለውን በደንብ አድርጋችሁ መረዳት ይኖርባችኋል። የእነዚህ ሰዎች ዋነኛ ምልክቱ ከባድ የሆነ የታላቅነት ስሜት፣ ከኔ ውጪ ከኔ በላይ ላሳር የሚል መጥፎ አመለካከታቸው ነው። ሰው በጠላ ባረቄና በውስኪ እንደሚሰክረው የዚህ አይነት አመለካከትና አስተሳሰብም በመልካቸው አጠገባቸው አካባቢያቸው ካሉ የተሻለ እውቀትና ስኬት ስላመጡ ሀገር አቀፍና ዓለም አቀፍ መድረክ ላይም ስኬታማ ስለሆኑ እንደዚህ አይነት ነገር ውስጥ ሊገቡ እንደሚችሉ በደንብ አድርጎ ያስረዳል። መጀመሪያ መረዳት ያለባችሁ ሁላችንም የሰው ልጆች ስንባል የሳይኮሎጂካል ኒዶች አሉን፣ የስነ ልቦና ፍላጎቶች አሉን። መወደድን፣ መታየትን፣ መፈለግን በደንብ የምንፈልገው ነገር ነው። እነዚህ ነገሮች ወላጆችና አካባቢያችን ያሉ ሰዎች በአግባቡ ተረድተው ያስረዱን ከሆነ በደንብ አድርገው ያሳደጉን ከሆነ እዚህ ውጪ ደግሞ ስራችን ውጤታችንና ሌሎች ነገሮቻችን ላይ ማተኮር እንዳለብን ያስረዱን ከሆነ ችግር የለውም። ይህን ነገር በአግባቡ ያላገኘን ግን ከሆነ በጊዜ ሂደት በምናመጣቸው ስራዎቻችን፣ ውጤቶቻችን፣ እውቀናችን፣ የተለያዩ ነገሮቻችን ይህንን የተቀባይነት የተፈላጊነትና የተወዳጅነት ስሜት ኤክስፒሪየንስ ማድረግ በደንብ በእነዚህ ነገሮች ላይ መጣርና መስራት እንጀምራለን። ችግሩ በውጤታችን፣ በስኬታችን፣ በእውቀታችን፣ በተለያዩ ነገሮቻችን ግቡዝ መሆንና ትዕቢተኞች መሆናችን ነው። በዚህ ግራንዲዮሲቲ በሚለው ሽታ መጠቃት እንጀምራለን። በውጤቱም ለኛ ስኬት፣ ለኛ እውቀት፣ ለኛ ብዙ ነገሮቻችን ተወልድንበት ዘመን አንስቶ ቤተሰቦቻችን፣ ጓደኞቻችን፣ አካባቢያችን፣ አገራችን የተለያዩ አጋጣሚና እድሎቻችን ያደረጉትን ግብአት ኮምፕሊትሊ በመርሳት ስኬቶቻችን እኛና በእኛ ውድቀቶቻችን ደግሞ እነሱና በእነሱ ምክንያት እያልን እዚህ ችግር ባለቤት በመሆን ምልክቶችን ማሳየት ስለምንጀምር ነው። ብዙ ጊዜ የዚህ ችግር ዋነኛ ተጠቂ ናቸው ተብለው የሚታወቁት አስተዳደርና መሪ ቦታ ያሉ ሰዎች ናቸው። በመጀመሪያ የሚያነሳው ሰው ማይክል አይዝነር የሚባል ሰው ነው። የፓራማውንት ፒክቸር ፕሬዚደንት የነበረ ሰው ነው። በስራው በብቃቱ ትልልቅ ስራዎችን የሰራ ከሳተርዴይ ናይት ፊቨር እስከ ግሪስ የሚባሉ የተለያዩ ሜጀር ሂትሶችን በመስራት በጣም ተወዳጅና የሚከበር ሰው በመሆን ቀጥሎ ደግሞ ዲዝኒ የሚያክል የሲኢኦ ማዕረግን ይዞ ከፍተኛ የሆነ ስኬትን ያመጣ ካምፓኒውን በጣም ትርፋማ ያደረገ ቢሆንም በስኬት ስካር በዚህ ግራንዲዮሲቲ በሽታ መጠቃት ሲጀምር ብዙ አይነት ምልክቶችን ያሳይ ነበረ። ምልክቶቹ መካከል ትችትን ችላ ማለት ነው። ብቃትና ችሎታ ያላቸውን ባለሙያዎችን ማባረር ነው። ኃይልን በእኔ ዙሪያ ካልተሽከረከረ ማለት ነው። ማንም ሰው እኔን አይተካም የሚል መጥፎ የሆነ አመለካከትን፣ ከባድ የሆነ ትምክህትና ትዕቢት ውስጥ መግባት ነው። በውጤቱም እንደ ዩሮ ዲዝኒ የሚባለው ፕሮጀክቱ ፋይናንሽሊ በጣም ስትራግል እያደረጉ ስህተቱን ከማመንና ከመቀበል ይልቅ ሰዎችን በመተቸት ብዙ ግጭትና ጭቅጭቆችን በመፍጠር 2005 ላይ መልቀቂያ ሰጥቶ ወጣ። ዲዝኒ ያለኔ ምንም አይደለም፣ ወደፊትም በጣም ይቸገራሉ ብሎ ከዚህ የምንማረው ትምህርት ምንድን ነው ይላል? ስኬታችን ቀስ በቀስ ከእውነታ እያረቀን ይሄዳል። ከውድቀትና ከፈተናዎቻችን በላይ ትልቅ እንቅፋት ሆኖ ራሳችንን ይጥለናል። ከነዚህ ከሲኢዎች ደግሞ ወረድ ብላችሁ ራሳችሁንም አጠገባችሁ ያለውንም ሰዎች ልብ ብላችሁ ታዘቡ። አንተ ጋር ደግሞ ያለው ሎ ግሬድ ግራንዲዮሲቲ ይላል። ነገር የማይስማሟችሁን ሰዎች የምትቆጡና የምታጣጥሉ ከሆነ ሁሉንም የእናንተን ሀሳብና እቅድ ከፍተኛ ቦታ ላይ አስቀምጣችሁ ለትችትና ለአስተያየቶች ቦታ የማይኖራችሁ ከሆነ ያቀዳችሁትን፣ የሰራችሁትን፣ የለፋችሁበትን ነገሮች ሰዎች ሳይቀበሏችሁ ሲቀሩ ህዝብን በአንድ ላይ ድሮሜኛ ሰው፣ ድሮሜኛ ቤተሰብ፣ ድሮሜኛ እንደዚህ እያላችሁ ድሮገፍ የምትፈርዱ ከሆነ ጊዜ ጉዳይ የስኬት የከፍታና የማግኘት ችግር ይዟችሁ ነው እንጂ እዚህ ችግር ተጠቂ እንደሆናችሁ የሚያሳዩ ምልክቶች እንደሆኑ ማወቅና መረዳት ይኖርባችኋል። የሁላችንም ስራ መሆን ያለበት ይህንን ስሜት ልብ ብላችሁ እያያችሁ ጊዜ ማረምና ማሻሻል ይኖርባችኋል። ወላጆችን ብትሆኑ ልጆቻችሁን ስታሳድጉ ፍቅርን፣ መታየትን፣ መፈለግን የሚያስፈልጋቸውን ነገር በደንብ አድርጋችሁ እየሰጣችሁ ስራቸው፣ ጥረታቸው ሂደቱ ላይ እንዲያተኩሩ እያደረጋቸው የማታሳድጉ ከሆነ በኋላ ላይ የዚህን ስሜት ፍለጋ ሶሻል ሚዲያ ላይ ወጥተው የማይሆን ነገሮችን እያደረጉ የላይክ ሼር ኮሜንቶችንና ፎሎወሮችን በመፈለግ ከባድ ችግር ውስጥ ይገባሉ። እነዚህ ነገሮች በሚፈልጉት መልኩ የማይመጣላቸው ከሆነ በስጋት፣ በድብርት፣ በብቸኝነት በተለያዩ ነገሮች በመጠቃት ወደ ሱስ ሊገቡባችሁ ይችላሉ። ሰዎች ሱሳቸው ፌመስ ከመሆን ታዋቂ ከመሆን ጋር ሳይሆን ቫሊዴሽን ነው፣ ማረጋገጫ ነው የሚፈልጉት። ከሰው መታየት መወደድንና ይሄ ሳይኮሎጂካል ኒዳቸውን ሚት ማድረግ ነው የሚፈልጉት። በተቃራኒው ደግሞ ይሄንን ስሜታቸውን በጊዜ ያላገኙ፣ በልጅነታቸው ያላገኙ ሰዎች እንዳይቀሰቀስባቸው በመፍራት ኔጌቲቭ የሆነ የታላቅነት ስሜትን ሊጸባርቁ ይችላሉ። እነዚህ ሰዎች ደግሞ ምልክታቸው ብር ምን ያደርግልኛል፣ ተፈላጊነት ምን ያደርግልኛል፣ እውቀት ምን ያደርግልኛል፣ መደነቅ ምን ያደርግልኛል የሚሉ ሰዎች ናቸው። ችግሩ በልጅነታቸው ያንን ነገር ስላላገኙ እንን ህመም እንዳይቀሰቀስባቸው ፍራቻ ነው። እዚህ ነገሮች መፈለግ ሳይሆን ችግሩ መስመር አውጥቶ
ያንን አምቢሽን ያንን ነገር ለማግኘት የሚያመጣበትን መንገድ ቻናል አድርጎ በአግባቡ መስመር ማስያዝ ነው። መፍትሄው መሆን ያለበት ሁላችንም የጋድ ኮምፕሌክስ አይነት የፈጣሪ አይነት ስራ ለመስራት መታገል አይደለም። ሁላችንም ያለንን ጥንካሬ ልብ ብላችሁ ወቁ። ድካማችሁን ተቀበሉ። ሁሉንም ማስደሰት እንደማትችሉ ተረዱ። ፍርሃታችሁ፣ እርግጠኛ ለመሆን ጥርጣሬያችሁ የህይወት ሂደት እንደሆነ ተረዱ። ሁላችንም ከእውነት እየራቅን በምናባችን በምናስበው ነገሮች ስንጠመድና ስንጠፋ እኛ ብቻ ልክ እያልን በምንጠፋ ሰዓት ብዙ አይነት ምልክቶችን ይሰጣችኋል። ስጋት፣ ድብርት፣ ብቸኝነት። እነዚህን የመሳሰሉ ምልክቶችን ስታዩ ወረድ ብላችሁ ትህትናን ተላብሳችሁ ከእናንተ የበለጠ ከእናንተ የተሻለ ብዙ ነገሮች እንዳሉ በመረዳት የተለያዩ መጽሐፍ ሀሳብ ጥናቶችን እያያችሁ ጥረታችሁ፣ እውቀታችሁ፣ ውጤታችሁ፣ ስኬታችሁ ሁሉም ነገር የምትመዝኑበት ነገር ምን ያህል ውጤት አምጥቷል፣ ምን ያህል አገልግሎትን አቅርቧል፣ ምን ያህል ለማህበረሰቡና ለተለያዩ ሰዎች ሊረዳ ይችላል በሚለው ነገር ላይ በማዋል እዚህ ግራንዲዮሲቲ ከሚባለው በሽታ ራሳችሁን ማከም ትችላላችሁ ብሎ ሎው ኦፍ ግራንዲዮሲቲ የሚለውን ቆንጆ አድርጎ አስረድቶናል። ስለ አዳመጣችሁን ከልብ አመሰግናለሁ።